ሰላም ቤተሰቦቼ ሰላማችሁ የበዛ የተረፈ እንዴት አላችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ላይ ኮሜንት እያደረጋችሁ አበረታቱን። ያው አዲስ ሰው ሲመጣ ሁሌም እንደምለው ማበረታታት ልምድና አድርገን ማለት ነው። ልጆቼ ጠዋት እሰራለሁ ያልኩት ሊቭ ስለነበርኩኝ እንትን አላልኩም። ያው አጋጣሚ ሆኖ ማብራት ያስቸግራል እኛ ጋር እንደልባችሁ ደግሞ ወርጄ እቃ ረስቼ መምጣቴ እና ያለ ወተት ለካ ያለ ወተት ማነው ወተት ረሳው ስል ስኳር ማምጣት ረስቼ እኛ ቤት በነገራችን ላይ ብዙ ስኳር የሚጠቀም ስለሌለ ስኳር አጋጣሚ ገቱ ለመስራት ወይም ኬክ ለመስራት ስለፈለኩ እንጂ ብዙ ጊዜ ስኳርን ብዙ የሚጠቀም የለም። ቢኖርም ባይኖርም ያው ቤት ውስጥ ቢኖር ጥሩ ነው፣ አይከፋም። ምን ሰዓት ሰው እንዳይመጣ ስለማይታወቅ ማለት ነው። አጋጣሚ ሆኖ እኛ ጋር የሚመጡት በሻይ ቢጠጡ ቡና ቢጠጡ በባዶ ነው የሚጠጡት ማለት ነው። ደስ የሚለው ነገር እና እኔ ራሱ ብዙ አይደለም የምጠጣ ቡና እንደውም ምንድነው በስኳር አልጠጣም። ሻይም ብዙም አይደለም ድሮ ከቀረ ብዙም ሻይ አልጠጣም። ለምን ብርድ ሻይ ጠጣሁ ከተባለ ብርድ ሰዓት ላይ ነው የምጠጣ። አሊያም ደግሞ በቃ ሻይ ደስ የሚለኝ ፍርፍር ሰዓት ነው ማለት ነው። ፍርፍር ካለ ልክ ፍርፍር በሚበላበት ሰዓት ሻይ እጠጣለሁ። ፍርፍሩ ካለቀ ሻዩ እተዋለሁ ማለት ነው። እና ያው ብዙም ስኳር እንትን አንጠቀምም። እና ወተት ረስቼ መጣሁ ስል ጭራሽ ስኳር ረስቼ መጣሁ። ይሄ ወተት ማለት ነው። በዚህ ወተት ነው የምሰራው ገቶ እና እላችኋለሁ። ግብአቶቹን ላሳያችሁ። መቼም ታውቃላችሁ አውቃለሁ። ለምን ታውቃላችሁ? ማሳየትም አያስፈልገኝም። ያው ላሳያችሁ ለማሳየት ያክል ነው። የወተት አለኝ፣ ወተት ገዝቼ መጣሁ። ካካው አለኝ እዚህ ጋር 3 እንቁላል፣ አንድ እንቁላል እንጨምራለሁ ከቤት ፍሪጅ ውስጥ ስላለ። ከውጭ ያለው ውጭ ገዝቼ ማነው ከውጭ ምንድነው የሚባለው ሱፐር ማርኬት ሄጄ 3 ይዤ መጣሁ። እኛ ጋር ያለው ብርድ ስለሆነ ማለት ነው። ብርድ ከሆነ ደግሞ እንቁላሉ ያው እንትን ኬኩ ወደ ታች ነው የሚያደርገው እንጂ ወደ ላይ እንዲነፋ አያደርገውም ማለት ነው። እና እዚህ ጋር 3 እንቁላሎች አሉኝ። እዚህ ጋር ካካው አለኝ። ይሄ እንኳን ችግር የለውም። እኔ ግን አንዳንዴ ትንሽ ነው የምጨምርበት። ሀሚር ያኔ ሀሚር ባይጨመርም ችግር የለም። መስደሩ አንድ ላይ ነው ያወረሱት። ግን አንዳንዴ ቶሎ እንዲቦካ ብዬ ትንሽ የግማሽ ማንኪያ ያደርጋለሁ። ይሄ ምንድነው ቤኪንግ ፓውደር አለኝ። እዚህ ጋር ስኳር አለ፣ ዘይት አለኝ ማለት ነው። ከዛ ደግሞ ያው በነጭና አንድ ላይ ነው የምሰራው። ሚክስ ነው የማረገው። ከዛ ዱቄትም ያው ዱቄት ያሳያችኋለሁ ማለት ነው። ዱቄቱ ያው ዝም ብዬ እንደ እንትን አይደለም። ወንፊት አለኝ፣ በወንፊት እንትን ብዬ ነው ማረገው ማለት ነው። አብራችሁን ቆዩ፣ ተከታተሉ። በነገራችን ላይ 2 ስለሆነ የምሰራው ግዴታ ማድረግ ያለብኝ 2 እንቁላል ነው ማለት ነው። እዚህ ጋር 2 ነጩ ላይ 2 በእርግጥ አንድ ላይ በነገራችን አንድ ላይ ደባልቄ እንትን ማለት እችላለሁ። ግን ለመስራት እንዲመቸኝ ብዬ ሁለቱም እንትን ከመል እኔ ታችሁ ለምን አንድ ላይ እንባይ አንድ ላይ አድርጌ ሚክስ አድርጋችኋለሁ ማለት ነው። አንድ ላይ አድርጌ ያልኩኝ አንድ ላይ ባረግ ይሻላል እንዴ? ሳስበው ግን አንድ ላይ ባረግ ይሻላል። መጨረሻ ላይ ትንሽ ይሻለኛል። ሁለቱም ቦታ እንትን ከመል ዝብርቅ እንጂ ከግን ገባ በእጄ ላውጣው እንቁላል ሲባል ምን ተቻቻልኩት። አንድ ላይ አድርጌ ሚክስ ባረግ ነው የሚሻለው። ሰዓት ውስጥ ብቻና በሁለቱም ካልኩኝ መጨረሻ ላይ አንድ ላይ ከደባለኩኝ በኋላ አካፍለዋለሁ። ካካው ለመቀላቀል ብዬ አካፍለዋለሁ። ስኳር አንድ ኩባያ አደርጋለሁ። አንድ ኩባያ ከትንሽ አደርጋለሁ። ሴትዬ ጣፋጭ ብዙ አትቤት አላለች፣ ብዙም አትበላም። ግን ገቶ ላይ ለምን ወይ ኬክ ላይ ትንሽ ጣፋጭ ሲሆን ነው የምትወደው ማለት ነው። እኔ ደግሞ ብዙ ስኳር ነገር ደስ አይለኝም። ያን የኢትዮጵያ ጀምሮ ስኳር ነገር ብዙ አልወድም ማለት ነው። እና በነገራችን ላይ ስራ ቤት ውስጥ ከሆንኩ ሱሪ ነው የምለብሰው ማለት ነው። ሱሪ ነው የምለብሰው እና
በአብዛኛው ጊዜ ቀሚስ ለብሳለሁ ስለምን ግድ ነው። ቤት ውስጥ እንደፈለጋችሁ ለመንቀሳቀስ አይመቻችሁም ሱሪ ካለበሳችሁና ይሄንን አንድ ላይ አድርጌ እንትን እላለሁ። በነገራችን ላይ እንትን ይላል ይሄ የሆነ እንትን ላይ እኔ አይቻለሁ። ጫው ትንሽዬ በማንኪያ በትንሿ ማንኪያ በጣም የሩባ ሩብ ማለት ነው ብጨምሩ አሪፍ ነው። ከዛ እነዚህ እንትን ሳረግ ስለሚረብሽ ፈጭቼ ጨርሼ እመጣለሁ ማለት ነው። እና ቤተሰቦቼ ቀላቅዬዋለሁ። አንደኛው ዙር ቀላቅዬዋለሁ። ወደ ካካው ጋር ለመሄድ ደግሞ ግዴታ ዱቄት ነው። የነገራችን ላይ ዱቄት ይታያቸዋል። ዱቄት እንደዚህ ሳላረግ አልጀምርም፣ ግን በኋላ ወጣ ለመስር ገባ ሳስብ መስር አልገባ እንደሚዝረከረክ ስለማቅ የሚገርማችሁ ማለት ነው እንትን እላለሁ። ይሄ ምንድን ነው የሚባለው? ጋዜጣ ምናምን አድርጌ ነው ገቶ መሰራው። ገቶ ኬክ ስትሰሩ ዝርክርክ ነው የሚልባችሁ ውዶቼ። እንደዛ ስለሆነ እህታችሁ ደግሞ ዘዴ እጠቀማለሁ። ሚክስ አድርጌ ጨራርሼ ያሳያችኋለሁ ማለት ነው። ወደ ካካው ጋር መጣሁ ገና ሳልጨርስ ማለት ነው። በነገራችን ላይ እንደዚህ ስትሰራ ሴትዮ በጣም ደስ የሚላት ለምን ውጪ ውላ ደክሟ ስለምትመጣ እንደዛ አይነት ነገር ለየት ያለ ነገር ስትሰራ በጣም ደስ የሚላት። ለምን እኔ ምን የሆነ ነገር ስትሰራ በነገራችን ላይ ምንም ተብያ ተናግሮ ስሪ ተብያ አይደለም። አንዳንዴ ብቻ የምግብ እንትን ሜኖች ይሉ እሱ አይተን እንደዚህ ብንሰራ ስትለኝ ያ ነገር ይዤው ወይ ጽፌው አብረን ጽፈነው እሰራዋለሁ ማለት ነው። ከዛ ውጪ ግን ሳትነግረኝ ስለሆነ የምሰራው እንደዚህ ያዘጋጅ ምን ስጠብቃት በጣም ነው ደስ የሚላት እና እንደዚህ አድርጌ እንትን ብዬ እጠብቃታለሁ። አሰሪ ሰው ደስ ይለው ያው ደስ እናንተም ትደሰታላችሁ ማለት ነው። ከምን በላይ ሴትዬ ደስ ይላታል። ደስ ይላት ደግሞ እኔ ራሱ ደስ ነው የሚለኝ። ለምን በጣም መልካም ሰው ስለሆነች። መልካም ሰዎች ሁሌም መደሰት አለባቸው ብዬ አስባለሁ። እና ወተት እንጨምራለን በዚህ አንድ ኩባያ ምናምን ብዬ ማለት አልችልም፣ ግን እንደ ቅጥነቱ ነው። ለምን በነገራችን ላይ የሁለት ኩባያ ዱቄት እና ያው ግማሽ ኩባያ ወይ ግማሽ ያልደረሰ ዱቄት ነው ያደረኩት ማለት ነው። እሱ እንደ በመጋገሪያችሁ ነው የሚወስነው። የፈለጋችሁት ማለት ትችላላችሁ። እና አንድ ኩባያ ወተት አደረኩበትኝ። ከዛ ቀጥሎ ደግሞ ያው ትንሽ ወፈር ስላለ ግማሽ ጨምርበታለሁ ማለት ነው። እኔ ግን ማንከል አለማነካካት ብዬ ሁሌ አሁን ለምሳሌ እንደ በማንከል እንትን ስል በዚህ ላይ አድርጌ ነው እንትን የምለው በቃ ከመነካካት ብዬ ቫኒላ ያው የእንቁላሉ ሽታና የወተቱ ሽታ በተለይ የእንቁላሉ ሽታ እንዳይወጣ ነው የሚያደርገው። በደንብ ከተመታን በነገራችን ላይ አያወጣውም፣ ሽታ አይወጣም ማለት ነው። እና ቫኒላ ጨመርኩበትኝ ማለት ነው። ቤተሰቦቼ ግዴታ ለቤኪንግ ፓውደር ማንቀይ እኔ ነገር ቤኪንግ ፓውደር በትልቁ አንድ በቂው ነበር፣ ግን በዚህ ስለሆነ በትንሽ ስለሆነ በጨምራለሁ። በሻይ ማንኪያ ሁለት አደረኩ። ሁለት ከትንሽ ጥፍ ያደርገዋል፣ ቶሎ ያሳምረዋል። ሚክስ እናድርገው። ከዛ ደግሞ ጨረስኩኝ። አሁን መጨረሻ ላይ ዘይት እጨምራለሁ ማለት ነው። ዘይቱ ያው ከመጋገሪያው ሲወጣ ምንም ሳይዝ ነው የሚወጣ ምንም እና አንድ ላይ ቀላቅዬ ጨርሻለሁ። አሁን ወዴት ነው? ወደ ካካ ማረግበት ጋር እኩል ካካፍለዋለሁ ማለት ነው። ካካውን ነጩም እኩል እንዲሆን ማለት ነው። ካካፍዬ መጣሁኝ። ሰላም አለኝና ክሬሙ ግን ጣፍጣል ወላ። ከዛ አሁንም እዚህ ጋር ትንሽ መታል አድርግ። በነገራችን ላይ ቤተሰቦቼ ካካውን ልክ እንደዛ ነው የማደርገው። ካካውን ዝም ብዬ አልጨምረውም። ካካውን በዚህ ወንፊት አደርገዋለሁ ማለት ነው። በዚህ በትልቁ አንድ ማንኪያ ሳይሆን ሁለት ወይ ሰላም አድርጊ እንትን አለ። ጥቁረቱን አይቼ ነው የምመለሰው። ጥቁረት አይቼ እጨምራለሁ ማለት ነው። እና ጨርሻለሁ ውዶቼ። አንድ ይሄን አደርጋለሁኝ። ኦኬ
كفيك معي قول بيكفي انت يلا قول معلش كرتون تلك دفعتها طفي سلام እስካሁን አንድ ጥብስ አላደርግ እኔ በነገራችን ላይ ስሰራ ማለት ነው። ወይኔ እንትን ከበዛብኝ ደስ አይለኝም። ማዣ ከበዛ ማለት ነው። ልክ አሁን የሰራሁበት ሁሉ ነገር አነሳስቼ ነው ባዶ አድርጌ ማለት ነው። በተራው ደግሞ እቺን ደግሞ አጨምራታለሁ። በነገራችን ላይ ፍሮኔ ለኩሼዋለሁ። አንድ 10 ደቂቃ እንዲሆነው ማለት ነው። ደቂቃ ያረብ ለኔ ያኒ ታይቤ بقول ታይቤ ان شاء الله يزبط بعرف يزبط بس እና ቤተሰብ ይሄን እንደዚህ አድርጌ ሰላም አለኪ ገና ካሁኑ ይታይ እንዴት አባቱ እንደሚያብል ይለግ የረብ ሲያምር ሲወጣማ እንዴት አባቱ እንደሚያምር ተመልከቱት። ለይኩ ሹፉ مش طيبه تقولوا مش طيبه والله قولوا ما شاء الله ما شاء الله تبارك الله ወይኔ السلام عليكي ሴትዮ እንዴት ደስ እንደሚላት ማርያምን ሴትዮ በጣም ነው ደስ የሚላት እንደዚህ አይነት ሙፋጃ ሳረጋት በቃ ደክሟት ስትመጣ እንደዚህ አይነት ነገር ሳሳያት እዚህ በዚህ ዲዛይን ላውጣላችሁ እኔም በቤቴን እንደዚህ የሆነ ነገር ሲማይምሮ ውስጥ ይመጣልኝ እንደዚህ ሰራ ኢትዮጵያ ገብቻው በሰራት አይሳካልኝም ብዬ ወደ ራሴ ቢዝነስ ነው የምቀይረው ማለት ነው። እና ተመልከቱት አፍሩኔ 180 ላይ አርጌዋለሁ ግሏል። መጨረሻ ላይ እንገናኛለን። አብራችሁን ቆዩ። ቪዲዮ ሰብስክራይብ ላይክ እያረጋችሁ አበረታቱኝ። የምታበረታቱኝ መድኃኔዓለም ውለታችሁን ይክፈላችሁ። በእውነት ምርጥ እህቶች አላችሁ። ቤቱ መንደር ያገኘኋችሁ የምታበረታቱኝ በእውነት ስለናንተ ቃላት የለኝም። መቤት የልባችሁን መሻት እሷ ትፈጽምላችሁ። እንግዲህ መጨረሻ ላይ አብረን እንገናኛለን። እስከዛ ድረስ መልካም ቆይታ። ይሄው ቤተሰብ ኬካችን ምን ላይ እንደደረሰላ እንዴት አባቱን እንደ ዛሬ ኬክ አልተዋጣልኝ አያውቅም። ዛሬ ኬክ ተዋጣልኝ። በነገራችን ላይ ሁሌም ይዋጣልኛል፣ ግን የዛሬው በቃ እንደው እንቱ ራሱ ሙልት ነው ያለው። ሌላ ቀን ሙልት አይልም በነገራችን ላይ ይመስለኛል፣ አላውቅም። በደንብም ይመታለው በማሽን ማለት በማሽኑ በደንብ ነው እንትን የምለው። ግን የዛሬ ደግሞ ተመልከቱት እንዴት አባቱ እንደሚያምር። ደግሞ በዛ ላይ በጣም ነው ኩፍ ያለው የሚባለው በጣም ነው የነፋው ማለት ነው። ተመልከቱት። ይሄ በእንትኑ ሳይን ሳህን ምንድነው ፍሩን ውስጥ የሚገባበት ማለት ነው። ሳይን የሚባለው በአረብኛ በውስጠኛ በኩል ነው። ከላይ አሁን የምታዩት ከላይ የምታዩት ይሄ ማለት ተመልከቱት። ከላይ የምታዩት ማለት ገልብጬ ደግሞ አሳያችኋለሁ። ይሄው ውዶችዬ ገልብጬ ደግሞ ላሳያችሁ። ይሄን ይመስላል ማለት ነው የኔ ውዶች። አንዳንዴ በነገራችሁ ላይ እንደ ቀልድ ይመስለናል፣ ግን ምናልባት ሀገር ብንገባ በትምህርት ብናዳብረው በጣም የሚጠቅመን ነገር ይመስለናል። ሁሌ ሀገር ለመግባት ስናስብ ይጨንቀናል። ምን ብንሰራ ምናምን ብለን እንላለን። ግን ይሄ ነገራችን በትምህርት ብናዳብረው ወደ ሙያ መቀየር እንችላለን ብዬ አስባለሁ ማለት ነው። ለመስራት ወይም ሀገር ስንገባ ምን እንሰራለን ብለን ከራሳችን ከምናስጨንቅ
እስኪ አሁን ምሰራው ምንድነው? አሁን ምሰራው ነገር ሀገር ይዤ ብገባ ወደ ቢዝነስ መቀየር አልችልም ወይ ብለን ራሳችንም መጠየቅ አለብን። ደግሞ በትምህርት ከታገዘ አሁን ምንሰራው ነገር ኢትዮጵያ ገብተን ወደ ቢዝነስ መቀየር እንችላለን ማለት ነው። ቤት ውስጥ ምግብ ሰሪ ከሆንን ያ ምግብ ምንሰራው ሄደን በትምህርት ብናዳብረው አሪፍ የገቢ ማስገኝ ይሆንልናል። በራሳችንም ቢሆን ተቀጥረን ቢሆን መስራት እንችላለን። እንደዚህ ኩኪስ ምናምን ነገር ኬኮች እንደዚህ የምንጋገር ከሆነ ያም ነገር ደግሞ በደንብ ሀገር ገብተን በትምህርት አዳብረን ወደ ስራ መግባት እንችላለን ማለት ነው። ይሄንን ይመስላል ቅድም ሳሳያችሁ የነበረው። የዛሬው ደስ ነው ያለኝ። በቃ ሴትዬ እንዴት ደስ እንደሚላት አትጠይቁን። ያሰላም እና ላሳያችሁ ነው እንጂ ትኩስ ነው፣ በጣም ትኩስ ነው። አሁን አልበላውም። ትኩስ ሲበላ በነገራችን ላይ እንትን ይላል ያቅራል ራሱ ማለት ነው። እና ይሄን ይመስላል። አሰላም አለኪ በቃ ስለሚያቃጥል እንዴት ሶፍት ታውቃላችሁ? ሶፍት ነው የሆነው። ይሄው እንዲህ ስነካ ራሱ ያስታውቃል። ሶፍት ታውቃላችሁ? እንደዛ ነው የሆነው ማለት ነው ውዶችዬ። እና ይሄንን የመሰለ ኬክ ሰርቼላችኋለሁ። ተቆረሰ። በስመ አብ። በዚሁ አጋጣሚ ቡና እየጠጣሁ ነው። በቃ የቆረስኩት እዚሁ ልቅመሰው። ሴትዬ ደግሞ ስታየው እንዴት ደስ እንደሚላት አትጠይቁኝ። ማርያምን አትጠይቁኝ። በጣም መልካም ሰው ስለሆነች እሷ ደስ ይላት ነው የራሱ ደስ ነው የሚለኝ። እና ምርጥ ሰው በቃ ምርጥ ሰው ታውቃላችሁ። ለእኔ እናቴ ናት ሴትዬ። ከእናቴ ለይቼ አላያትም። ያው እናት ናት እንጂ ምርጥ ሰው ናት። በቃ ትክክለኛ የእናቴ ምርቃት የደረሰኝ እንደደረሰኝ ያወቅኩት በዚች ሴትዬ ነው። መልካም ቤት ያጋጥምሽ ተብዬ ተመርቄ ነው ከሀገር ያወጣሁት። ግን ምርቃት ማይደርስ የሚመስላችሁ ሰዎች እንዳትሸወዱ። በጣም ምርቃት ይደርሳል። በትልቅ ሰዎች መመረቅ፣ በእናት አባት በምታውቁት ሰው መመረቅ የመሰለ ነገር የለም። እና ሴትዬ በጣም መልካም ናት። እኔ መልካም ሰው መልካም የምለው የሆነ ነገር ቁሳቁስ ምናምን ስላደረገልኝ ብቻ ሳይሆን በቃ ጥሩ ነገር ስላሰበልኝ ጥሩ ነገር ማለት በቃ ጥሩ ፊት ካሳየኝ ያን ሰው ለእኔ መልካም ነው። ጭቅጭቅ የሌለ እንደፈለጋችሁ በነፃነት እንደሰሩ ካረጋችሁ አንድ ሰው እንደኔ ያ ሰው መልካም ሰው ብዬ ነው የምለው ማለት ነው። ግልምጫ ምንም መጎናተል የሚባል ምንድነው? ለምሳሌ አልሰራሽም ሰራሽ ይሄ አርጊ ይሄ አታርጊ ነገር የለም እኛ ቤትና አንዳንዴ ያው የእናቴ የሌሎች ሰዎች ምርቃት ነው ብዬ አስባለሁ። እንደኔ መልካም አሰሪ ይስጣችሁ። ሰው መልካም ነው ሲባል ወይ ምንድን ያደረገልሽ ወይ ያደረገልሽ ይባላል። አንድ ሰው መልካም ነው ልንለው የሚገባው ስላደረገልን ብቻ አይደለም። ጥሩ አስተሳሰብ ስለኛ ካለው በጥሩ አስተያየት የሚያየን ከሆነ ያን ሰው መልካም ነው ብዬ ነው የማስበው። እና ለሴትዬም እድሜ ከጤና ጋር ያድላት። በእውነት እኔ እዚህ ሀገር እያለሁ የሷ ክፉ ማየትም መስማትም አልፈልግም። እኔ የሆነ ነገር ሲያማት ራሱ በጣም ነው የሚያዝነው ማለት ነው። በጣም መልካም ደግ፣ ምንም አይነት ክፋት ታውቃላችሁ የሆነ የህፃን ልጅ ልብ ያላት ሴት ናትና እግዚአብሔር ጤናዋን፣ ዘመኗን፣ ስራዋን ይባርክላት። በጣም መልካም ሰው ስለሆነች ማለት ነው። እና ውድ ቤተሰቦቼ ጥሩ አሰሪ ሲኖራችሁ አሰሪዎቻችሁን አታስከፉ። መልካም ሲሆኑላችሁ መልካም ሁኑላቸው። በተረፈ የኔ ውዶች ለምታበረታቱኝ እግዚአብሔር አምላክ ያክብርልኝ። የልባችሁን መሻት ይፈጸምላችሁ። ሁላችሁም የልባችን መሻት ይፈጸምልን። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት ሀሳብ አስተያየታችሁን እጠብቃለሁ። በሌላ ደግሞ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።